ድረስ ሁሉ ጊዜ ቁም ነገሩን ትታችሁና ረስታችሁ በማይረባው ተገንዘብና በጎሳ መወዳደርና መፎካከር ተቁም ነገሩ አዘናጋችሁና አታለላችሁ ኢላላ አላህ Subhanahu Wa Ta'ala حتى زرتمون መቃብር ሄዳችሁ እስከምትጎበኙ ድረስ ወይም ሙታችሁ ወደ መቃብር እስከምትወሰዱ ድረስ ሁሉ ጊዜ ቁም ነገሩን ትታችሁና ረስታችሁ በማይረባው ነገር መፎካከርና መወዳደርን ቀጠላችሁ በማለት ይወቅሳል። ይሄ የተባለበት ምክንያቱ በመካ ከተማ አካባቢ ሁለት ታዋቂ ብሔረሰቦች ነበሩ፣ በኒ አብዲ መናፍና በኒ ሰም የሚባሉ እና እነሱ በጎሳና በገንዘብ እኔ በልጥ የሚል ፍክክርና ውድድር አነሱ። በዛ መልክ እንግዲህ ውድድሩ እየተጧጧፈ ሲሄድ እስቲ ማንነታችንን ለማረጋገጥ ዘራችንንና ንብረታችንን እንቁጠር አሉና መቁጠር ጀመሩ።